አንድ ወንድማችን ከላይ የምታዩትን ጥያቄ ጠይቆኛል። ስለዚህ ዛሬ የሱን ምላሽ እንሰጠዋለን ማለት ነው። የሱ ጥያቄ ከሌሎቹ ጥያቄዎች የሚለየው ምንድነው? ለምሳሌ ቋሚ ክፍያ እየከፈልኩ ከሆነ ጊዜ በኋላ ወይም ደግሞ ከአንድ አመት በኋላ 500,000 አንድ ላይ ቢከፍል ቀጣዩ ምንድነው የሚፈጠረው የሚል ጥያቄ ነው። ስለዚህ አብረን እናያለን ማለት ነው። ይሄኛውን ለመስራት እንደዚህ አዘጋጅቼዋለሁ። ሎን አማውንቱ ወይም ደግሞ እሱ የተበደረው 4 ሚሊዮን፣ አኑዋል ኢንትረስት ሬቱ ደግሞ 7 ነው። ዱሬሽኑ ደግሞ 20 ነው። 20 አመት ነው የሚቆየው ማለት ነው። መንዝሊ ኢንትረስት ይሄ ነው የሚሆነው። ፔመንቱ ደግሞ መንዝሊ ፔመንቱ ደግሞ ይሄ ነው የሚሆነው። ይሄኛው እንዴት እንደሚሰራ አንደኛው ቪዲዮ ላይ ስላለ እሱን ገብታችሁ ይሁንና እንዴት እንደሚሰራ እዛ ላይ ታገኙታላችሁ ማለት ነው። ስለዚህ ወደ ስራችን እንግባ። ይሄኛውን ቢጊኒንግ ባላንስ እዚህ ጋር አለን። ስለዚህ መንዝሊ ፔመንቱን ከዚህ ቀጥታ እናመጣዋለን ማለት ነው። በዚህ መልኩ እንወዳለን። ለአሁኑ ኤክስትራ ፔመንት 0 ነው የሚሆነው። እስከ 12ኛ ወር 0 ነው የምናደርገው። ኢንተረስቱ እንፈልጋለን። ኢንተረስቱ ደግሞ ፕሪንሲፓል የመጀመሪያው ቢጊኒንግ ባላንስ ሲባዛ በወራዊ ስለሆነ የምንሰራው በወራዊ እናደርጋታለን ማለት ነው። በወራዊ እዚህ ጋር አለች፣ እሷን እናደርጋታለን። ከዛ ፕሪንሲፓል እንፈልጋለን። ፕሪንሲፓሉን ደግሞ ምንድነው የምናደርገው? ወራዊ ክፍያ በወር ምን ከፍለው ሲቀነስ ኢንተረስት እዚህ ጋር የከፈልነው ነው የምናደርገው። በዛ መልኩ መፈለግ እንችላለን። ኢንዲንግ ባላንሱ ደግሞ ምንድነው የሚሆነው? ከሌላ ከባለፈው ቪዲዮ የሚለየው ምንድነው? ባለፈው ኤክስትራ ፔመንት ስላልነበረን እሱ አልተካተተም ነበር። ስለዚህ እሱ አካተን ዛሬ እንሰራለን ማለት ነው። ስለዚህ ኢንዲንግ ባላንሱ ምንድነው የሚሆነው? ቢጊኒንግ ባላንስ ሲቀነስ ኤክስትራ ፔመንት ካለን እሱን እንቀንሰዋለን። እንደውም ደግሞ ፕሪንሲፓልን እንቀንሰዋለን ማለት ነው። ስለዚህ በዚህ መልኩ እናስቀምጣለን ማለት ነው። እናስቀምጣለን የአንደኛ ወር በዚህ መልኩ እንሰራለን። የሁለተኛ ወር ኢንተረስት እዚህ ጋር እንሰራዋለን። አሁንም ምንድነው የሚሆነው? ይሄኛው መንዞቹ እስከ 240 ነው። 20 አመት ማለት 240 ወሮች ስላሉት እስከ 240 ጽፌዋለሁ ወደ ታች ማለት ነው። ስለዚህ በዛ መልኩ እንሄዳለን። ይሄ ቢጊኒንግ ባላንስ ነው። ይሄ ወራዊ ስለሆነ እቺኛውን F4 አድርገን እዚሁ እናስቀምጣታለን። እስከ መጨረሻ እናስቀምጣታለን ማለት ነው። እቺን ለማድረግ እንደዚህ እናደርጋታለን። ስለዚህ እስከ 20ኛው አመት በዚህ መልኩ በቋሚነት 31,000 እንዲከፍል እናደርገዋለን እስከ 240 ማለት ነው። ወደ ላይ እንመለሳለን። ኤክስትራ ፔመንት እንዳልኳችሁ ሁለተኛ ወር ላይም ባዶ ነው የሚሆነው። ስለዚህ ኢንተረስትን እንሰራዋለን። ኢንተረስትን ለመስራት እንደቀደሙ ኢንዲንግ ባላንሱን የዛ ወር ማለት ነው ሲባዛ ኢንተረስት ሬቷ እቺ ትሆናለች ማለት ነው። በዚህ መልኩ እናደርጋታለን። ከዛ ፕሪንሲፓል ቀደም እንደተባባልነው ወራዊ ክፍያ ሲቀነስ ኢንተረስት ሬት ይሆናል ማለት ነው። በዚህ መልኩ እናስቀምጣለን ፕሪንሲፓሉ ማለት ነው። ኢንዲንግ ባላንሱ ደግሞ ይሄ የኢንዲንግ ባላንስ ዘፈርስት መንዝ ማለት ነው ሲቀነስ ኤክስትራ ፔመንት ካለ በዛ ወር ማለት ነው ሲቀነስ እንደውም ደግሞ ፕሪንሲፓሉን እንቀንሰዋለን። በዚህ መልኩ እንሰራለን ማለት ነው። በዚህ መልኩ እንሰራለን። ነገር ግን ይሄኛውን እስከ መጨረሻ ድረስ በዚህ መልኩ መስራት አይጠበቅብንም። ስለዚህ ምን እናደርጋለን? ኤክስትራ ፔመንት 0 ነው ብለናል። ስለዚህ 0 እስከ መጨረሻ እስከ 20ኛው አመት እንዲሆን እናደርገዋለን ማለት ነው። በዚህ መልኩ ሴሌክት ካደረግን በኋላ እስከ 240 ወሮችን ይሄኛውን በዚህ መልኩ እናደርገዋለን። ሁሉም ቦታ ላይ ኮመን እንዲሆን ማድረግ እንችላለን። F4ን በመንካት ማለት ነው። በዚህ መልኩ እናደርጋለን። ምክንያቱም ኢንተረስት በየወሩ ስለሆነ እሷን እንዲይዘልን በዚህ መልኩ እናደርገዋለን ማለት ነው። ከዛ በኋላ ያለንን ዳታ ሴሌክት አድርገን በዚህ መልኩ እስከ መጨረሻ እንዲሄድ ማድረግ እንችላለን ማለት ነው። እንደምታዩት እዚህ ጋር በትክክል ሰርቶልናል ማለት ነው። ከ20 አመት በኋላ 0 ነው የሚሆነው ኢንዲንግ ባላንሳችን ማለት ነው። ኢንዲንግ ባላንሳችን 0 ነው የሚሆነው። ስለዚህ ፎርሙላችን ትክክል ነው። ወደ ጥያቄያችን ስንመለስ ከአንድ አመት በኋላ ወይም ደግሞ በ13ኛ ወር 500,000 ቢከፍል እንዴት ነው የሚሆነው የሚለውን ነገር ስለጠየቀን እሱን እናያለን ማለት ነው። በዚህ መልኩ ይሆናል። 500 ከዚህ ጋር ቢከፍል እዚህ ጋር በ12ኛው ወይም ደግሞ በአንደኛው አመት 3,904,842 የነበረው ክፍያ ወደ 3,396,808 ይሆናል ማለት ነው። እዚህ ጋር ወሳኙ ነገር ያንተ
እና የባንክ ወይም ደግሞ የአበዳሪ ግንኙነት ይወስናል፣ ወይም ደግሞ አግሪመንት ይወስናል። እናንተ በተስማማችሁ መንገድ ነው የሚሆነው። ይሄኛውን ከዚህ በኋላ 31 ሺህ ወራዊ ክፍያውን ቀጥዬ በተመሳሳይ ይከፍላለሁ ካልክ ምንድነው የሚሆነው? 20 ዓመት የነበረው ከ20 ዓመት በፊት ትጨርሳለህ ማለት ነው ፔመንቱን። ወይ ደግሞ አይደለም ወራዊ ክፍያ ይቀነስልኝ የምትል ከሆነ ደግሞ ከባንክ ጋር ወይም ደግሞ ከአበዳሪ ድርጅቱ ጋር ተነጋግራችሁ የምትስማሙበት ከሆነ ይሄኛው እንደ ኢኒሻል ብድር ይወሰድና እንደ ድጋሚ ይሰራል። ድጋሚ በሚሰራበት ጊዜ ይሄ 31 ሺህ ክፍያው ወይም ደግሞ ከወራዊ ክፍያው ይቀንስልሃል ማለት ነው። ይቀንስልሃል። ይሄኛው ትክክል መሆኑን በዚህ ማየት እንችላለን። ለምሳሌ ወደ ታች እንሄድና ኢንዲንግ ባላንሱ በዚህ መልኩ ይሆናል ማለት ነው። በዚህ መልኩ ይሆናል። ለምሳሌ 188ኛ ወር ላይ የሚቀርብህ 3899 ከ16 ሳንቲም ነው የሚቀርብህ። ስለዚህ በ188 ሲካፈል ለ12 ኦልሞስት 15 ዓመት ምናምን ላይ ያልቃል ማለት ነው። ሌላ ጥያቄ ካላችሁ መጠየቅ ይቻላል። ቴንኪው። ኮፒ ሊንክ ሼር እያደረጋችሁ ለብዙ ሰው አድርሱ። እንደዚህ አይነት ጠቃሚ መረጃዎችን ለማግኘት ደግሞ ቤቱን ፎሎው አድርጉ። ቴንኪው።